ባርከው ኢየሱስን ከዘላለሜ magan berille hila taundak magan ushal kamanna magan qorab nesi kanne umra qorab beta kristan kita qorab hundang kat ummain as ummi qorab kemre ro namo hasano tay nundin kalit ummi barkitin abin kesayo te samut aus gof macarasha ilan kate magan ukal awan undan atab illa kashak umma waris yesus sukme Pamali kambatinya gogol dam Pamali kambatinya gogol dambe unjaro eris marata romu unde bi kurutu bela kakeno egerwa galataw እግዚአብሔር ስለረዳን ነው እስከዚህ ድረስ ዘልቀን የመጣነው አንድ መኪና ትንሽ በመንገድ ላይ አልተመቸንም ነበር ሌላ መኪና ቀይረን ነው ያ መቀያየሪያ ሰዓት ላይ ጎማ በሮ ነበር በዛ ምክንያት አልተመቸንም ነበር መቼም መልካም ባለበት ማን አለ ይፉማል አላታል ይችላል ግን በማን ኃይል በጌታ በሰላም መተናል የኛ አገርም ሰላም ነው የናንተ አገር ሰላም ነው ወይ አሁን ፓስተሩ ፈቅዶልናል የዚህ ቦታ አባቶች ወይም ወላጆችን ድረሱ ብለው ነግሮናል ወዴት እንደምንሄድም አላወቅንም በዚህ ነው ወይስ ምን ነው በዚህ አሳይ በዚህ ነው Jaka Kujaki Kinnin Fumbala Kubali Kinnin Waruk Dole Kudoli Anke Soto Somo Ilili Sayena Yo Inigala Sodana Sama Fako Dimizamarena Sayena Yo Inimazur Sodana Silom firom modimi dilena Yeiga kumbala kubali Eya Kumbala kumbala kubali Eya Ankashi dumbala kubali Eya Yelij firu kubala kubali Eya Kichachita dumbala kubali Eya Kiskala dumbala kubali Yanna kini lili, kini lili. Yanna kini lili, kini lili. Jesus kini lili, kini lili. Yanna kini lili, kini lili. Yanna kini lili, kini lili. Yanna kini lili, kini lili. Jesus kini lili, kini lili. Yanna kini lili. Leo boy kini lili, kini lili. Tumba fam kini lili, kini lili.
kinenne Awado lamben nasema chasela Zakarias kolon Unta mache sambo badite yitolo mananon wata Elizabethen gochbet kapiso moito itameche dabata Okyo amane lilla deliranche kimene nioko Inkaranche mache ይህንን ለወግ ለማይረግ የበቁ በሩቅ ያሉትን ልጆቻችን እግዚአብሔር እጃችሁን አንስታችሁ እግዚአብሔር ይጠብቃችሁ በሉ። እግዚአብሔር በጸጋው ይከልላችሁ በሉ። ይህንን ደግሞ አክብራችሁ አባት ወንድም ቤተሰብ ሆናችሁ የመጣችሁትን ስትመጡ ቅድም ስትናገሩ አዎ በመልካም ነገር መከራ አለ፣ ችግር አለ። ከችግር አምልጣችሁ ነው የመጣችሁ። እንድታመልጡ ያደረገው እግዚአብሔር ነው። ስሙ ይባረክ። እዚህኛም ደግሞ ሰላም የሆነ ነው በእግዚአብሔር ጥበቃ ነው። እሱ በክንፉ ካልሎን በጉያው ጋርዶን የዛሬ ሰዎች አድርጓል፣ የደስታ ባለቤቶች አድርጓል። ስለዚህ ይሄንን ያቀረባችሁትን ቤተ ዘመዶቻችንን እግዚአብሔር ይጠብቃችሁ። አሁንም እግዚአብሔር ለዘመኑ ሁሉ ከለላ መከታ ይሁንልን። ስሙ የተባረከ ይሁን። Ayon kontane on kontan komin qora bikabar tazonti biki abino kesayon kubajut kubar kesachet abino kesayon annichi qatal kes macarasha illan qatet an undan abine atan አሳኖት አይኑንዲን ካል ከሳታን እንጨ ያማርሳት እርግጥ ፈልጎ ለቀረበ ደጅ አታሰናም ትገኛለህ። የሁሉ ወዳጅ የሁሉ ጌታ የቅርብ አምላክ ነህ። የልቤ አዎ የልቤ ከስትንፋሴ ይልቅ ነህ የቅርቤ ከምንም ከማንም ትበልጥብኛለህ ብቸኛዬ ነህ ከምንም ከማንም ትበልጥብኛለህ ብቸኛዬ ነህ አይተ ቤቴን የዘበውን ተናረከው የወደቀውን ሳትንቀኝ ገብተህ ጓዳዬ ወዳጅ ሆንከኝ መወደጃዬ እንዳንተ ለእኔ ማንም የለም ውዴ ነህ በቃ ለዘላለም የፍቅርን ትርጉም ያወቅኩብህ ኢየሱስ ብዬ ዳንኩብህ እንዳንተ ለእኔ ማንም የለም እርካታዬ ነህ ለዘላለም የፍቅርን ትርጉም ያወቅኩብህ ኢየሱስ ብዬ ዳንኩብህ ይኸው ዛሬ ያሁሉ አልፎ ደስታዬ ሞልቶ ተትረፍርፎ የጩኸቴን የእልልታዬን ዜማ አደባባይ ወጣው ላሰማ እድል ፈንታዬን ካረገው የክብር የደስታ በሙሉ አቅሜ ላምልክ ላክብር የኔ ጌታ እድል ፈንታዬን ካረገው የክብር የደስታ በሙሉ አቅሜ ላምልክ ላክብር የኔ ጌታ ተምችና ጉብጉባ የበላቸው እነዚያን ዓመታት መለስካቸው ውርደቴን ሲጠብቅ የነበረ አንተ ስትጎበኘኝ አፈረ እንዳለፈ ሄደ እንደ ሩቅ ዘመን ነጎደ ዛሬ ትናንቱ የታል ትዝታ ሆነ እንዳለፈ ሄደ እንደ ሩቅ ዘመን ነጎደ ዛሬ ትናንቱ የታል ትዝታ ሆነ ዘመን ቆመ ደጃፌ እንዳትገባ በሬን ቆልፌ ታግሰኝ ግን ቆየሁ እንደ
እንዲያው እስኪ መለስ ሆነ ሳልወድህ እኔን የወደድከኝ ከጠፋሁበት የፈለግከኝ የነፍሴ ወዳጅ እረኛዬ እንዳይን ብሌን ጠባቂ ሳልወድህ እኔን የወደድከኝ ከጠፋሁበት የፈለግከኝ የነፍሴ ወዳጅ እረኛዬ እንዳይን ብሌን ጠባቂ ይኸው ዛሬ ያሁሉ አልፎ ደስታዬ ሞልቶ ተትረፍርፎ የጩኸቴን የእልልታዬን ዜማ አደባባይ ወጣው ላሰማ እድል ፈንታዬን ካረከው የክብር የደስታ በሙሉ አቅሜ ላምልክ ላክብር የኔ ጌታ እድል ፈንታዬን ካረከው የክብር የደስታ በሙሉ አቅሜ ላምልክ ላክብር የኔ ጌታ ተምችና ጉብጉባ የበላቸው እነዚያን ዓመታት መለስካቸው ውርደቴን ሲጠብቅ የነበረ አንተ ስትጎበኘኝ አፈረ እንዳለፈው ሄደ እንደ ሩቅ ዘመን ነጎደ ዛሬ ትናንቱ የታዝታው እንዳለፈው ሄደ እንደ ሩቅ ዘመን ነጎደ ዛሬ ትናንቱ የታዝታው ቸርነቱ ፍቅሩ ርህራሄው ምህረቱ ባወራው አያልቅም ቸርነቱ ፍቅሩ ርህራሄው ምህረቱ ባወራው አያልቅም ቸርነቱ ፍቅሩ ርህራሄው ሆይ ሁሉን ቻይነቱን ፍቅሩን ምህረቱን ደሞ ደግነቱን አልሰማችሁም ሆይ እግዚአብሔርነቱን ስለ ቸርነቱ ስለ ምህረቱ እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ ከሰው ልጆች መሃል የሚመስል የለም የለም ከፍጥረታት መሃል የሚመስል የለም ከአማ
ፍቅር ስለሌለ ይቅርታን የሚያደርግለት እንደኔ ያለ ሰው ማነው? ምሕረት የገነነለት እግዚአብሔር የሚጠብቀው ይቅርታ የሚያደርግለት እንደኔ ያለ ሰው ማነው? አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ 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 ጠገብኩኝ ምሕረቱን ማለዳ 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 ጠገብኩኝ ምሕረቱን ማለዳ 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 ተኝቼ ተኝቼ ስነቃ የትናንቱ ነገር አበቃ ተኝቼ ተኝቼ ስነጋ የትናንቱ ነገር አበቃ ይቅርታን የሚያደርግለት እንደኔ ያለ ሰው ማነው? አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ 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 አቤት ያለው ማማሩ ምንም ባይኖረኝ እንኳን ምሕረቱ አለኝ ምሕረቱ ካለኝ ደግሞ ምንስ ሊጎለኝ ምንም ባይኖረኝ እንኳን ይቅርታው አለኝ ይቅርታው ካለኝ ደግሞ ምንስ ሊጎለኝ አቤት ያለው ማማሩ አቤት ያለው ማማሩ ምንም ባይኖረኝ እንኳን ኢየሱስ አለኝ ኢየሱስ ካለኝ ደግሞ ምንስ ሊጎለኝ ምንም ባይኖረኝ እንኳን ኢየሱስ አለኝ ኢየሱስ ካለኝ ደግሞ ምንስ ሊጎለኝ የሚጣፍጥ እንቅልፍ በማታ የሚያጠግብ ምሕረት በጠዋት በዘመኔ ሁሉ ደስታ እጠግባለሁ እኔ በጌታ
እግዚአብሔር ካልሆነ ከየት ይገኛል? ከዝርግፍ ጌጥ ይልቅ ውስጧ አይበልጥም። ጸጋው መንፈሷ ሁሉ ያጌጠ ወርቅ ያምራት እርሷ ራሷ ወርቅ ናት። ለይሉኝታ ታስመጣም ጥሎሽላት መልካም አምሮ የበሰለ ባህሪ ሁሉም በላይ እግዚአብሔርን ፍሪ። እንዲህ አይነቷ ናት እንዲህ አይነቷ ናት እንዲህ አይነቷ ናት እውነተኛ ረዳት። እንዲህ አይነቷ ናት እንዲህ አይነቷ ናት እንዲህ አይነቷ ናት እውነተኛ ረዳት። በልጧል አካሄዷ ንግግሯ ይገልጣል። ማስተዋሏ እውቀቷ የበዛ ነው። የማመዛዘን ችሎታ ሁሉ ያለው እንደ ሰነፍ ሴቶች አትናገርም። በመከራም ውስጥ ተስፋ አትቆርጥም። አጥንቱ ነው እርሷ የተሰራችው ለዚህ ነው ሁሉም ነገር የቻለች። እንዲህ አይነቷ ናት እንዲህ አይነቷ ናት እንዲህ አይነቷ ናት እውነተኛ ረዳት። እንዲህ አይነቷ ናት እንዲህ አይነቷ ናት እንዲህ አይነቷ ናት እውነተኛ ረዳት። ይተማመንባታል እውነተኛው ፍቅር ይመግባታል። ትገዛለች ለቃሉ ለሐሳቡ በግድ ሳይሆን አሸንፏት ፍቅሩ ተወሰና እሷ ለእርሱ ተሰጥታ በሌላ ወንድ ልቧም ሳያመነታ አንድ ለአንድ አይደለም የእርሷ ሂሳብ እንደ ቃሉ አንድ ናት ያለ ሐሳብ። እንዲህ አይነቷ ናት እንዲህ አይነቷ ናት እንዲህ አይነቷ ናት እውነተኛ ረዳት። እንዲህ አይነቷ ናት እንዲህ አይነቷ ናት እንዲህ አይነቷ ናት እውነተኛ ረዳት። ከሁሉ በፊት እግዚአብሔር ስም የተባረከ ነው። በመካከላችን እግዚአብሔር ስለነበረ ነው። ለእግዚአብሔር ረዥም ቦታ የለም። ለእግዚአብሔር ድንበር የለም። ለእግዚአብሔር ደግሞ ብሔር የለም። ለእግዚአብሔር ደግሞ አንድ ራሱን ወግኖ የሚያስቀምጥ ቦታ የለም። እግዚአብሔር ለዘላለም ሁሉ በሁሉ ነው። እግዚአብሔር ስም የተባረከ ነው። ለእኛ ያለን እሱ ብቻ ነው። በደንብ እንድታውቁ ለእናንተም ደግሞ እንድናስረዳችሁ በሰፊ ደግሞ እንድንናገር ደፍረን የምንናገረው በሱ ተወልደን በሱ ያደግን ደግሞ ለሱ የምንኖር ቤተሰብ ነው። ከዛ ቤተሰብ ነው ወደዚህ ምን እንዳገናኛ አናውቅም። ያደረገው እሱ ብቻ ስለሆነ እዚህ መጥተን ነው እኛም ያየነው። የእሱን እጅ በዚህ ቦታ አይተናል። መሶባችሁ ይባረክ፣ ቤታችሁ ይባረክ፣ ዘመናችሁ ይባረክ። በእነዚህ ሕፃናት ምክንያት ሌላ ሰዎችን ብዙ ዘመዶችን ብዙ የቤተ ክርስቲያን አባቶችን ደግሞ ወንድሞችን እህቶችን አፍርተናል ማለት እነሱ ሁለቱ ይጋባሉ እንደማንም ይጋባሉ። እኛ ግን በረዥም ዘመን አልተገናኘንም። አሁን ጌታ ቢፈቅድ በምድር ላይ እስከምንኖር ድረስ ሌላ ዘመን እንድናፈራ ከሌላ ዘመድም ጋር እንድንሰፋ ይሄ ምክንያት ሆኗል። እግዚአብሔር አምላካችንን በዚህ ቦታ አይተናል። ልጆቻችን ባሉበት ስፍራ ሁሉ በጌታ ይጠበቁ፣ በደም ይሸፈኑ። ለእነሱ የምንመኘው ይሄ ነው። የዚህ ቤት ወንድማችን በዚህ ቦታ እንደሌላ ሰምተናል። የሚገርም ነገር ነው። ልጅቱ እዚህ ጋር አለች፣ እኛና ልጅቱ እዚህ አለን፣ እሱና ልጁ እዛ ጋር አለ።
እንዴት እንደሆነ ሆነ ይሄን እግዚአብሔር ትግስ ምን እንደሆነ በቃ አናውቅ ብቻ ተደርጎ አየን። ሊከብር እግዚአብሔር እንደዚህ ያደርጋል። የዚህ ቤት እናታችን ወይም እኔ እንግዲህ እናታችን ልልም እህታችን የግድ ምንድነው ዛሬ ደግሳ እሷ ቤት ላይ በዚህ መሶብ በልተናል። ምናልባት የጨረሰ መስሏታል መሰለኝ። እንደቀጠለ አዝማች ነው ይሄ አዝማች ነው። ቁጥሩ ገና ይዘምራል። ምግቡ ገና ይቀጥላል። አሜን። ይሄንን ያደረገ እግዚአብሔር እንዲህ ሆኖ የእግዚአብሔር ስም ይባረክ። አሜን። አባትንና ልጅን እግዚአብሔር እዛ ይጠብቅ። አሜን። የሚገርማችሁ ነገር እኔ የእሱ ታላቅ ነኝ፣ እሱ ደግሞ የእኔ ታላቅ ነው። እዚህ አለን ሁላችን። ይሄ ነው እሱን ያን ልጅ የወለደ ሁላችሁም ነው። እሱ ወልዶ እኛ ደግሞ አባቶች ሆነን አሁን ቀድሞ እሱ ሊናገር አንድ ነገር ትንፍሽ ሊል አይችልም። እኛ እያለን እሱም ደግሞ ታላቄ ስለፈቀዳ ነው እኔ በሁለታቸው መካከል ተላላኪ ሆኜ የምናገረው። ለምንድን ነው? ደንባችን ነው፣ የቤተሰብ ደንባችን። እሱ መጨረሻ ባሪኮ ነው የሚጨርሰው። የኛ ታላቃችን ለሁላችንም ታላቃችን ዛሬ አልመጣም፣ በሌላ ምክንያት ሌላ ጋር ሄደዋል። አሁን የኛ ተወልደን ያደግነው የዝርያውን እንዲሁ ዘራችን ኢየሱስ ስለሆነ ብዙ ከፍ አድርገን ልንናገር አይደለም። ሻሾጎ ሀዲያ ነን። በሻሾጎ ነው የተወለድነው። ሻሾጎ ውስጥም ታራቸው እንባላለን። ወንጌል የመጀመሪያ ቤት በሻሾጎ ምድር ሲወድቅ በአባታችን ቤት ነው የወደቀው። የኛ አባት የመጀመሪያ የወንጌል ተቀበለ ሰው። አሁን እኔም እያለሁ እያገለገልኩ እሱም እያገለገለ እያለ ታላቃችንም እያሉ አሁን ያ ልጅ ደግሞ ሄዶ የት እንደሆነ አንድ በማናውቀው ቦታ ላይ ያገለግላል። አንድ ሌላ ጋር ያገለግላል። እኛ እያለን ወንጌል እየሰፋ አለ በልጆቻችን። ይሄ ነው እንግዲህ ባጭሩ ገና ልንለማመድ ገና ልንገናኝ ስለሆነ ባጭሩ የኛ ቤተሰብ ይህን ይመስላል። አሁን ብዙ ጠግበን በልተናል። ምናልባት ዝብድና በአንድ በኩል ቢቀላቀልም የምንተው አይመስለንም። የእናንተንም እናንተ ብትነግሩ ልንሰማ እንወዳለን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ስም የተባረከ ይሁን። አሜን። በመጽሐፍ ቅዱስ ውስጥ የሚባርኩኝ ይባርካሉ። እግዚአብሔር ይህን ትልቅ ጉባኤ ትልቅ ኮንፈረንስ እዚህ ቤት እንዲከፈት ያደረገው እግዚአብሔር። አሜን። ለዚህ እግዚአብሔር እስቲ እልልታ ጭብጨባ። አሹ 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 ጠላት እያየ አሹ ጠላት እያየ አሹ ምንም ቢያጎራበርም ምንም ውጊያውን ቢከፍት አይንም በስጋዊ አይንም የወንጌል ሰዎች ይከብራሉ እንጂ አፍ ይሄዳሉ እንጂ ጎዳና አይመለሱም። ይሻገራሉ እንጂ አይወድቁም። አሜን 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 ሃሌሉያ አሜን። የዚህ ቤት ኮንፈረንስ ምክንያት ኢየሱስ ነው። አሜን አሜን። ልጃችንን እኮ ጠላት ሲዋጋስ ምን ብል አባት እንደደላ ቤት አይደለም ነው አይደለም አይደለም። አባትና ለቤት እያዋባ እያሳመረ እያሻገረ እያኖረ ከድል ወደ ድል ከክብር ወደ ክብር ያሻገርን እሱ ነው። አሜን። ዛሬ እናንተ ከዛ ስትነሱ ውጊያ አንሶ ነው የደረሳችሁ። እኛም ከሩቅ ነው የመጣነው። የኛ
ማነሻ ከጠንባሮስ ነው። እኔ ደግሞ ሙድራ ውስጥ እነሱ ግዳሶን ጋር ጋበታ ውስጥ እንደ እግዚአብሔር ሰው ወንድማችን ተናግሯል። እኔ የአያቴ አያት የአባቴ አባት ቃለ ሕይወት ቤተክርስቲያን መስራች አሜን አባቴ ደግሞ እንደዛም በወብቾ በእናንተ ሀገር ነው የተማሩ ፊደል የቆጠሩ። ዛሬ እንዲህ እንዲያማረን በኢየሱስ ጥበቃ ነው። በኢየሱስ ይገዛ ነው። በሱ ጉልበት ነው። በሱ ኃይል ነው። ኃይላችን ኢየሱስ ነው። ጉልበታችን ኢየሱስ ነው። አቅማችን ኢየሱስ ነው። ጦራችን ኢየሱስ፣ መከታችን ኢየሱስ ነው። እኛ ሌላ የምናንጸባርቀው ነገር የለም። እኛ የምናንጸባርቀው ስለኛ ተዋግቶ ደሙን አፍሶ ከሞት ወደ ድል ያሻገረን እሱ ነው። ስለዚህ እኛ እዚህ የምንገኝ ሁላችንም ቅድም ወንድማችን እንዳለ እኔ የቃለ ሕይወት ቤተክርስቲያን የሙድላ ከተማ አባል ነኝ። ቤተክርስቲያን ኃላፊነትም አለ። ወንድማችን ደግሞ ጋበሳ ወንጌላዊ ሆኖ በሌላ ቦታ በሚስዮናውያን እየሰሩ ነው። ወንድማችን እንደዚህም በቤተክርስቲያን ወንጌላዊ ነው። ልጃችን ወንድማችን እንደዛም የእግዚአብሔር ሰዎች ነው። በእግዚአብሔር ቤት ነው የምንኖረው። ሌላ መከታ የለም። ሌላ መከታ ማንም የለም። የስጋዊ ጉዳይ ብናወራ ብናዘር አልቅ ያልቃል አልቅም ስለማልቅ እዚህ ቦታ ልጃችንና ልጆ እንዲገናኙ ያደረገ እግዚአብሔር ነው፣ ሰው አይደለም። ዛሬ ደግሞ እነዚህ ብላቴናዎች እንዲገናኙ ያደረገ እግዚአብሔር ነው። ቅድም ብያለሁ፣ በእናታቸው ማህፀን ከመፈጠራቸው በፊት እግዚአብሔር ያውቃል። አውቅም እህቶች እናቶች ያውቃል። አባት ልጅ ደውል፣ አባት እናት ሽንሽጩ ማን ያስቀምጠው? ስለዚህ እኛ እችን ቀን ስንቶች እችን ቀን ያላዩዋል፣ ስንቶች የእግዚአብሔር ሰው እየሆኑ ያላገኙዋል። እኛ ደግሞ ከነሱ ጻድቃን ሆነን አይደለም። የምህረት አምላክ በምህረት በቸርነቱ አይቶን ጠብቆን የዛሬ ሰዎች አድርጎናል። ዛሬ ደግሞ በዚህ አይነት መልኩ እዚህ ቤት ይሄ ኮንፈረንስ እንዲሆን ያደረገ እግዚአብሔር ነው። ስሙ ይባረክ፣ ስሙ ይባረክ። ክብር ለሱ ይሁን። አሁን እኔ ብዙ ነገር ለመናገር ልቤ ቢመኝም ከሰዓት አኳያ እነዚህ ብዙ እህቶች ብዙ ልጆች ለዚህ ቤት ሽር ጉድ እያሉ ጎንበስ ቀና ደፋ እያሉ የለፉትን የደከሙትን ዋጋ የሰጡትን እግዚአብሔር ይባርካችሁ። ጎንበስ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ጸጋውን ያብዛችሁ። የእናንተ ልጆች ፍሬም እንደዚህ እንድታገኙ እግዚአብሔር ያድርጋችሁ። እኔ አባቴንም እግዚአብሔር በዕድሜ ላይ ዕድሜ ይጨምራችሁ። በኃይል ላይ ኃይል ይጨምራቸው። በጉልበት ላይ ጉልበት ይጨምራቸው። እነዚህን ወገኖች ጌታ በሰላም የተነሱትን በሰላም ወደ ቤታቸው እስከሚደርሱ ድረስ ዙሪያውን አካባቢውን ግቢውን በክፋት የሚያይ የጠላት አይን በእግዚአብሔር ስም የታወረ ይሁን። እቅዱ የፈረሰ ይሁን። ዓላማው የፈረሰ ይሁን። ሁላችሁም እዚህ የምትገኙት የልጅ ልጆቻችሁን ፍሬ አይታችሁ የምትደሰቱ ሁኑ። ልጅ የማን ስጦታ ነው? የእግዚአብሔር ስጦታ ነው። የኛ ልጆች የእግዚአብሔር ስጦታ ናቸው። ስለዚህ ይሄ ብዙ አልናገርም። ጌታ ይባርካችሁ። ጨርሼ አላበዛም። በትንሹ ልናገር እፈልጋለሁ። እግዚአብሔር ድንቅ ነገር እዚህ ቤት አድርጓል። በዘለቃ በኩል አጎቱም የወንድሞቹም አሉ። በይቴ በኩል ደግሞ እኔ ነው። ምክንያቱም ድንቅ ነገር ተሰርቷል የምለው ምንድን ነው? አወቃ አንዴቦ ታላቅ ነው ከኔ ታናሽ ቢሆንም እሷ ደግሞ መጨረሻ ታናሽ። አወቃ ቤትም እንደዚህ ያለ ነገር አለ። ዛሬ አልመጣም ታላቅ ደስታ በእውነት ስለዚህ ክብሩ ለሱ ይሁን። እኔ ያመንኩት 49 ዓመተ ምህረት ነሐሴ 16 ቀን ነው። ከቄሶቹ ጋር አባታችን አያ ተጣልቶ እነሱ ሰማይ መንግስት አስገቡ እክሌ ሃይማኖት ጥሩ ነው ብሎ
በሳቸው ቤት ነው ያመልኩ። እስካሁን ደግሞ በሱ በእምነት በዚህ ኖሬያለሁ። ይህንን እድሜ ያደረሰኝ እግዚአብሔር ነው። እግዚአብሔር ደግሞ ያመነው አምላክ ዘር አያካፍልም። እኔ ደግሞ እስከ እድሜ መጨረሻ ድረስ ማንም ቢሆን ልዩነት አላውቅም። ቦኮ ነው። ቦኮ ማለት ወንድሜ፣ ታናሼ፣ ታላቅ ማለት ነው። እንዲህ ያለ ነገር እግዚአብሔር በልቤ አስቀምጦ ከፍ የሚወጣው ነገር ይሄ ነው። ስለዚህ ክፍፍል የሌለውን አምላክ አምነን አንድ ያደረገን አምላክ ለወደፊቱም በጸጋውም በሁሉንም በአረማመዳችን በይዘታችን ባለነው ንብረታችን ሁሉ አንድ ያደረገው አምላክ እናንተንም እኛንም ይጠብቀን። በሰላም የመጣችሁም በሰላም ተመልሳችሁ ወደ ቤት ሄዳችሁ እግዚአብሔርን እንድትመሰግኑ ያርጋችሁ። እኛንም እዚህ እግዚአብሔር ይጠብቀን። በጣም አመሰግናለሁ። ኢየሱስ ዋሬ በረከት ከምን ቤዶ አሜን ዋሮ ወን በረከት ጥሩ አልጎ አሜን ና ገለት ዋይኒ ሆነ አሜን ከምን ቤት ይሁን ቤት አሲት ነው ማለት አንኪን ፈረንጂን ሰበቆ ኢትካ ደቡብን አተሚሆን ፈረንጂን ሰበቆ ዋይሶ አሜን ኪድ ዋይሶ አሜን ለንዲች ኤዱዋይ አሜን ከኒ ቤቶ አላማን አንደኝ እሱ አሜን አምናለሁ። ይሄን ነው የምጸልየው። አሜን እና ይሄ የእሱ በረከት ነው። አሜን የተባረከ ይሁን። አሜን በቀደም መጥቷል። አንድ ወር ከምናምን ተቀምጧል። ባርኬ ነው ሸኛው። እሱ እንዲያገባ የፈለኳት ልጅ ነበረች። በጣም ቆንጆ፣ በእውነት ቆንጆ ነች በጣም። ወደዛ እንዳልወስ ጌታ ከለከለኝ። አንቺ ነው ሁሉ አንሞ ኢሶሽ ወጪውን በስ ኢሱ ጥፋ ዋ ማይናቴም ኤኮን ኤቢክን ወጪትሜው መስቲትሜው አንኪኒን ወጪዋን ዋ አሜን መስቲትም ወጪትሜው ማየው ማያየው ኢተን ጉድሶም በዩ አሜን ኢትኒ ያንን ያርኩኝ ወንጌል ማስያት ገገሱም ኪሱም መትፈለም ሁሉኔው ኪሱም አለማሰገር ጮኔ ሁንደም ሰገራም አለማ ጮኔ ይሆናል ዋኪ እንኒ ሆነ በርበሬ በቃ አፈላሽ ምን ደባሉ እጥፊ ኦባ ከባልዲ ኪሲቶ ምሲሱ አሜን ሸካሃት አሜን የሱ አምላክ የኔ አምላክ ታላቅ ነው። አሜን በእውነት ልጃችሁ በእውነት ለፈረንጆች ይሰብካል። አሜን እግዚአብሔር ትልቅ ሰው ያደርጋል። አሜን ዓለም ሁሉ ላይ የታወቀ ሰው ያደርጋል። አሜን እንደኛ አይቀርም። አሜን ኢትዮጵያ ላይ እንደኛ አይቀርም። ይዘምታል። አሜን የአባቶቹ አምላክ ያዘምተዋል። አሜን የእናንተም አምላክ አብሮ አሜን በእውነት አሜን ክብር ለስሙ ይሁን። አሜን ኢትዮጵያ መራቆ ማን ነው አንኒ ማቴ እኮ አዲስ ነው ወንጌላዊ ኪቾ ኢጡዘሪ ወንጌላዊ አቃቁራ ማቴ እኮ አቆ ኩሬ ወጭ ነው አኔ ማሶ ኢጡም ዋይሮ ማሶ አሜን ዮበይ ሎምቢ ዋሮ አሜን ሃንቂን ጆርሲ ዶነ አሜን ሎምቢ ዋሮ አሜን ኮሜን ከባ ኢታሶ አሜን ኢትካኒ ሎማ ኖ አማኒ kabila lombi afuro ba amani abba bimi eho amani batbat mitani ho nina mi ikumra na it wawro amen it ummi wawro amen ka chi wawro amen kabalnina do makatluch isa godol sa anke ku yuluch inka luch kusanna kasmi ko wa yuna imane niwa kasmi kanchoy niwa kasmi kancho amen itten wa kasmi kon amen nin sulu kadish godol sulu nes min katan nomoy itten iman wa kasmi kon amen ni godam godda ini chema ko kamin nurba anken itten godda chema lu shwa won amen amen
ይጥለግ ዋፍሩን አሜን በጦ ከበዋፍሩን አሜን ከይለገንጭ ሙሉቹ ከበፈተከሙ አሜን ፈተከሙ አሜን ኒዋሪም ኒከምናጊም ኒካውባቲቲም ኢጤ ጉደጉዱቾለስ ትሪሚናቲውን አሜን ዋሱም ሚትራሙን አሜን አመደሙሉቾላ ይታሙሉቾላ ባፑሉቾ ሸይጣን ባፑሉቾላ ኪንሳሞ ኢየሱስም ሚኪዮና አሜን ኪዮና አሜን ይነሳሉኮ አሜን ሰይጣንን ገስጹ ከናንተም ይሪታል አሁን ከሱ ሰፈር ከሱ ንብረት አሁን የሰይጣን ከበባ የሰይጣን መጋረጃ ዛሬ በልተናል ጠግበናል እንባርከዋለን አሜን የኛ አምላክ የበረከት አምላክ ነው አሜን ለሱ ይክፈለው አሜን ካሳ ከፋይ የሰማይ አምላክ ብር ሁሉ የኔ ነው ወርቅ ሁሉ የኔ ነው ሸለቆ የኔ ነው ኮረብታውም የኔ ነው ያለ ጌታ ይክፈለው አሜን በኢትዮጵያ ስንባረክ ደቡብ ላይ እሱ ይባረክ አሜን እኔ አመኘ ነው ይባረክ አሜን በእውነት ይለቀቃል የሆነ ነገር አሜን ይለቀቃል እግዚአብሔር አስለቃቂ ነው አሜን ይለቀቃል አሜን በኢየሱስ ስም ይለቀቃል አሜን 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 ሁላችሁም ተባረኩ አሜን የኛ ሳገኞችም ተባረኩ በእውነት የእናንተም ክብር እንደዚህ ይክበር አሜን የእናንተም ኑሮ እንደዚህ ይክበር አሜን የሁላችሁም ኑሮ የተባረከ ይሁን አሜን አበባ ይሁን አሜን ሁላችሁም ተባረኩ አሜን በእውነት በዚህ ቤት የተገናኘን ሁላችን በኢየሱስ ስም የተባረከን ይሁን አሜን አሁን እንሄዳለን እሱ ስናገር ቆንጆ ልጅ አዘጋጅቶ ነበር ለልጃችን ቆንጆ ልጅ አዘጋጅቶ ቆንጆ አሸነፈች አሜን ለማየት ፈልጎ ምን አደርጋለሁ ዛሬ አይፈቀድም መቼም እድል አይደለም መቼ እንደሆነ አይፈቀድም ዛሬም እንዴት እንደሆነ ቢሰጡ ልንስ እሷም እዚህ ሰላም ትሁን እሱም እዛ ሰላም ይሁን አባትየውም እዛ ይጠበቅ አንድ ቀን አንድ ላይ ይሆናል ብርቱ ጸሎት ያስፈልጋል ሁላችንም እንጸልያለን እንጂ ለጌታ አስረክበን ነው የምንሄደው ይሄንን ቤት ሁለተኛ ምን መጣለን ሶስተኛ ምን መጣለን እናንተም እኛ ጋር ትመጣላችሁ ስትመጡ ትመጣላችሁ ልትመጡ ሆነዋል ትንሽ ጊዜ በኋላ እንገናኛለን ልጁ ዛሬ ከኛ ጋር እዚህ ውስጥ ነበር አይደል እዚህ ውስጥ ልጁ እዚህ ውስጥ ያያችሁ ነበር ልጁ ግን የእናንተ ፈሪ ናት አትመጣ የእኛ ልጅ ጎበዝ እዚህ ውስጥ ሲገባል አንስቶ አልበላም እንጂ ነበር እዚህ ውስጥ እናንተ ግን እዛ ውስጥ ማሳበት እንጨርሳለን ትንሽ የቀርኛ ውስጥ የለም ስለዚህ ደንብ ነው እናንተ ማለት ይገባል እኛም ደግሞ ምላሽ መስጠት ደንብ ነው ክርስቲያናዊ ወግ አለ ክርስቲያናዊ ደንብ አለ ስለዚህ እንደ ክርስቲያን ደንብ እንደ ክርስቲያን ወግ በእምነት ያለ ጥርጥር ቴክኖሎጂ ዛሬ ምቹ ነው አይደለም እዚህ ቅድም ወንድማችን ልጃችን ይታያል አለ አይደል አሁንም እየታየ ነው ተግባሩ ላይ ይውላል በተግባር ይውላል አሜን በተግባር ይውላል አሜን ይሆናል አሜን ይሻገራሉ አሜን አሜን ሁለቱ የቤተ ክርስቲያን መሪዎች እዚህ መካከል አሉ ልክ ነኝ አይደል የኛም ቤተ ክርስቲያን መሪ እሳቸው ናቸው ትንሽ ከፍሽ አይሉም እንድታውቂ ኑሎ ሰጥቷል የቤተ ክርስቲያን መሪ ልጁ አሁን ያለበት ዶሻ ቃለት ቤተ ክርስቲያን ነው የምንከተለው እሱ ደግሞ የቤተ ክርስቲያናችን መሪ ነው እሳቸውም ደግሞ የዚህ ቤተ ክርስቲያን ወንጌላዊ መጋቢ ናቸው አይደል ልክ ነው የሁለታቸው ስምምነት በሁለቱ ቤተ ክርስቲያን ልጅ ደርሷል ከዛ ያለፈ ደግሞ ዛሬ በሙሉ በዚህ በሙሉ ደምድመናል
በዚህ መካከል ጠላት ሊገባ ይፈልጋል የሚባል ነገር ጥርጥር አይሰራም። አይሰራም በሉ ዛሬ በአማራ ሁኔታ እዚህ እንዲህ ይሆናል የሚሉ ያከለ እግዚአብሔር ስም ለዘላለም የተባረከ ነው። ቤተክርስቲያን መሪያሉ ይጸልያሉ። እኔ ከመጽሐፍ ቅዱስ ቦታ አንብቤ ነው የሚቀመጠው። በነገራችን ላይ መነሻ የሆነ እግዚአብሔር መጨረሻችንን ያሳምራል። አሜን። ያለው እግዚአብሔር እዚያም ላይ አለ። እሱ ይሁን አሜን። እና እሱ ነው በሱ ሁሉ ነገር እሱ ነው። ሁሉ ነገር ነው ደግሞ በሱ ነው። እስከ ዛሬም ከሱ ነው። አሁንም መጨረሻችንን እሱ ነው። እድሜያችን እሱ ነው። የሚያኖረን እሱ ነው። ለዚህ ጉዳይ መነሻ መጨረሻ እግዚአብሔር ይሁን። ከመጽሐፍ ቅዱስ ኢያሱ ላይ 24:31 ላይ እንዲህ የሚል ቃል አለ። የእግዚአብሔር ቃል ሽሽቹ አካባቢ ይሰማል። አዎ እግዚአብሔር ቃል ኢያሱ እንዲህ ነው የሚለው፣ ዘመናችን በእግዚአብሔር ቤት ይለቃል። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ ለነበሩት ለእስራኤል ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤልን እግዚአብሔርን አመለኩ። እስራኤልን እግዚአብሔርን አመለኩ። በማን ዘመን? በኢያሱ ዘመን። የኢያሱ ዘመን የነበረው እግዚአብሔር በሽማግሌ ጊዜ ከዛ ቀጥሎ እስከ ዛሬ እኛ ድረስ እግዚአብሔር ክንድ እየሰራ እግዚአብሔር መጀመሪያ እኛ ከማታ ውስጥ ትንሽ ተጠነሰሰ፣ ወደ እኛ መጥቶ እንዲህ ሰፍቶናል። ምን ለማለት እያሰብኩ ነው? አሁን እድሜያችን ልጅ ይሄ ልጅ ለእግዚአብሔር አገልጋይ ነው። ከመነሻው ከትውልዱ ከቤተክርስቲያናችን አንስቶ እስከ ደቡብ አፍሪካ ስራው ይሄ ነው። ምንድን ነው የሚያደርገው? ያመልካል፣ ያስመልካል። እኛም በዚህ ዘመን እናመልካለን፣ እናስመልካለን። ይብል እግዚአብሔር ይሁን። ኢያሱ ባለበት ዘመን ይላል፣ ባለንበት ዘመን እግዚአብሔርን እንድናመልክ እግዚአብሔር ያግዛል። በማምለክ ብዙ ወጥመዶች ይቆረጣሉ። በማምለክ ብዙ ኢያሪኮ ይፈሳል። በማምለክ የማይሆን ነገር አይኖርም። አምልከን ነው እዚህ የደረስነው። አንድ ታሪክ ብል የሚያመልኩ ሰዎች ወንጌል ይሰብክ ሳይሆን የሚያመልኩ ሰዎች ይሄ ከሚባል አገር ላይ ነበር። የሚያመልኩ ሰዎች ጠላት ሲከብ ያመልጣሉ፣ ያስመልጣሉ። ማምለክ ማለት ምን ለማድረግ ፈልጌ ነው? አምልኮ ነው ኢያሪኮ የፈረሰ። እስራኤል ልጆች አምልኮ ምኑ ፈረሰ? ኢያሪኮ ፈረሰ። ዛሬም በዚህ ምድር በእኛ ምድር የምናመልክበት ኃይል እግዚአብሔር ይስጣል። ስለዚህ ነው ኢያሱ ባለበት ዘመን ሁሉ ከኢያሱ በኋላ ለነበሩት ለእስራኤል ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት ጊዜ በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን ምን ያደርጋሉ? ያመልካሉ። ዛሬም እናመልከዋለን። በዘመናችን እናመልካለን። አምልኮ ለዚህ ቤት ይሁን። አምልኮ በዚህ ሰፈር በዚህ ዙሪያ ላለን ለሁላችን ይሁን። አምልከን በዘመናችን አምልከን እግዚአብሔር ቤት እድሜያችን እንዲያልቅ እግዚአብሔር ያግዛል። የቤተሰብ መሪ አሉ፣ ይጸልያሉ። በጸሎት እንጨርሳለን። እኛ በተሰበሰብንበት ቦታ ሁሉ የሆነ በህይወታችን ላይ የሚሆነውን ነገር ሁሉ ሰበብ እየፈለግን እግዚአብሔርን እናመሰግናለን። ክብሩ ለእግዚአብሔር ይሁን። በዚህም ቤት በዛም ቤት እግዚአብሔር እንደዚህ ሁለት ልጆችን አንድ በማድረግ ምክንያት ክብሩ ለእግዚአብሔር ይሁን። አሜን። እዚህ ጋር ምናልባት ለማንም መጽሐፍ ቅዱስ ክብር ለእግዚአብሔር ብቻ ነው የሚለው እና ክብር አሁንም ለሱ ይሁን። ይሄ የእግዚአብሔር ፈቃድ የእግዚአብሔር ሀሳብ ያለበት እንደሆነ ለልባችን መንፈስ ቅዱስ ይመሰክርልናል። እግዚአብሔር የሌለበት ቦታ ቢሆን እዚህ ቦታ ላይ እንደዚህ አይነት ፍቅር እንደዚህ አይነት አንድነት አይኖርም። ስለዚህ በመካከላችን እግዚአብሔር አለ። ክብሩ አሁንም ለሱ ይሁን። ሌላው ቅድም
አባታችን ወንድማችን የሚሆን የመሰረተ ፍቅር አጎት ቅድም ስለ ወንጌል ታሪክ ይናገር ነበርና ይሄ ታሪክ እውነተኛ ታሪክ ነው። ምናልባት እሱ በአንደበቱ በአባቴ ቤት ነው ወንጌል መጀመሪያ የወደቀው ሻሾጎ ላይ ሲል ይሄ ውሸት ነው። ይሄ እውነተኛ አሁን ያለው ቤተክርስቲያን ሁሉ የሚያውቀው እውነት ነው። ሳይማሩ ወንጌል አገለገሉ። ከዛ ቀጥሎ ደግሞ ልጆቻቸው ላይ ወደቀ። አሁንም በእነሱ ምክንያት ምድር ላይ እየሰፋ አሁን ደግሞ ልጃቸው ላይ እግዚአብሔር ያው የወንጌልን እሳት በሱ ላይም አላበቃም። ወደፊት ስትተዋወቁ የሚታወቁ ይሆናል። ቤተሰብ ሁሉ በወንጌል የሚታወቅ ነው። ይሄ ወንጌል ደግሞ ሰውን ሲያከብር ነው የምናየው። ሰው የሆነ በወንጌል መነሻ ላይ ዝቅ ያለ የመሰለ ከፍ የሚልበት ወንጌልን ይዞ የተዋረደ እስካሁንም አላየንም። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ወንጌል ዘመናችሁን ይባርክ፣ ቤታችሁን ይባርክ፣ የሁለቱንም ልጆች ታሪካቸውን ይቀይር። ምድር ሁሉ የእግዚአብሔር ናት ነው። የትም ማኖር የሚችል እግዚአብሔር እጃቸውን ይያዝ። እኛ የምንለው ይሄን ነው። ሌላ ደግሞ ተጨማሪ የሚያደርገው እዚህ ከመጣን በጣም ምርጥ የሆነ አንዳንድ ጊዜ በሀዲይኛ ባለቤቱ ጥሩ ደግሶ ነበር፣ አስተናጋጆች አበላሹ ይባላል ድግስ ላይ። እዚህ ጋር ግን ምርጥ ምግብ በላን፣ ምርጥ ምግብ ተዘጋጅቶ ምርጥ አስተናጋጆች፣ ምርጥ የሆነ መስተንግዶ። በእውነት በሁሉ ተባርከናል፣ በሁሉ ረክተናል። እግዚአብሔር ዘመናችሁን ይባርክ። ዝም ብለን በልተን ብቻ እንዳንሄድ ውስጣችን ላይ የተሰማንን የቀረበ ነገር ሁሉ ከዝግጅቱ፣ ከአቀራረቡ፣ ከፊታችሁ ጀምሮ በጣም ተባርከናል፣ ረክተናል። ከበላነው በላይ በእናንተ አቀራረብ፣ በዝግጅታችሁ በሁሉ ረክተናል። እግዚአብሔር ይባርካችሁ፣ እጃችሁ ይባረክ እና በጣም ደስ ብሎናል። ጌታ ይባርካችሁ። አንዳንድ ቦታ ላይ በዚህ በቤተ ክርስቲያን አገልግሎት ብዙ ቦታ ሄደን እናውቃለን እና ምንድነው ይዘው የመጡ የተያዘው ነገር ለማየት እንደዚህ ነው የሚባለው። እግዚአብሔር ባለበት ግን የዚህ ነገር የተያዘ ነገር ጥማት አይታይም። እግዚአብሔር ይባርካችሁ። ይህ በጣም ደስ ብሎናል። ጸልየን እንጨርሳለን። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ላንተ ይሁን። ምክንያቱም ክብር የሚገባ አምላክ አንተ ብቻ ነህ። በዚህ ምድር ክብር የሚገባው ማንም ስለሌለ እግዚአብሔር ክብር ለአንተ ብቻ ስለሆነ እናመሰግናለን። በኢየሱስ ክርስቶስ ስም ክብር ለዘላለም ለአንተ ብቻ